አብዛኞቹ ተማሪዎች ድክመት የሚመጣው ከውድቀት ይመስላቸዋል፣ ግን አይደለም። ለዛ ነው ልማድ አንድ ከዲሲፕሊን ይልቅ ስሜታዊ ኮምፈርት ማስቀደም ብዬ የምጠራው። ድክመት የሚመጣው ፈተና ሲገጥም ምቾትን ስትመርጥ ነው። የትምህርት ስራዎች ሲከብድ የመጀመሪያው ስሜት ያንን ፕሬሸር ወይም ያንን ከባዱን ሰብጀክት ማንበብ ሳይሆን መዘግየት ይሆናል። ቴሌግራም ትከፍታለህ፣ አጫጭር ቪዲዮዎችን ታያለህ፣ ስክሮል ታረጋለህ። ከ10 ደቂቃ በኋላ እጀምራለሁ ብለህ ራስን ታታልላለህ። 10 ደቂቃው 1 ሰዓት ይሆናል፣ 1 ሰዓቱ ነገ ይሆናል። ይሄ ስንፍና አይደለም። ይሄ ችግርን ከመገፈጥ ይልቅ በመሸሽ ስሜትን የመራገት ልማድ ነው። አእምሮክ ከእድገት ይልቅ እረፍትን መርጧል። ዲሲፕሊን ራሱ ምቾት የሚነሳ ሆኖ ነው የተቀረጸው። ግጭትን ይፈጥራል፣ ያለን ድክመት ደግሞ ያጋልጣል። ነገር ግን ብዙ ተማሪዎች አሁን ላይ ካልተመቻቸው ነገር ወዲያኑ ለማምለጥ በጣም ሰልጥኗል። ትምህርቱ አሰልቺ ከሆነ ኤርፎን ያደርጋሉ። የቤት ስራው ከባድ ከመሰላቸው ዩቲዩብ ይከፍታሉ። ንግግሩ ግጭት ያለበት ከመሰለ ግልጽነትን በዝምታ ይተካሉ። ይሄ ነገር እየቆየ ሲሄድ የሰውነት የነርቭ ስርዓት ለቅለት ይገዛል። ቀላል መንገዶችን ትመርጣለህ። ቀላል ትምህርቶች፣ ቀላል ንግግሮች፣ ቀላል ምኞቶችን ትመርጣለህ። ስብናህ የሚደክመው ጥንካሬ ስለሌለህ አይደለም፣ ፈተናዎችን መለማመድ ስላቆምክ ነው። ጥንካሬ የሚገነባው በግጭት ወይም በፍሪክሽን ውስጥ ነው። ግጭትን ሁል ጊዜ የምትሸሽ ከሆነ ጥንካሬክ አያድግም። ሁል ጊዜ ስሜታዊ ኮምፈርት የምትመርጥ ወንድ ከሆንክ ጫናን የመሸከም አቅሙ ቀስ በቀስ ይጠፋል። ጫናን የመሸከም አቅም ከሌለ ደግሞ ምኞት ቅዠት ብቻ ሆኖ ይቀራል።